ሰላም እንዴት ናችሁ? ውድ ፊልም ሜከርስ ዛሬ እንግዲህ አብዛኞቻችሁ ወይም በአብዛኞቻችሁ ጥያቄ መሰረት ከጸግሽ ጋር መተናል። እንግዲህ ጸግሽ ደስታን እንግዲህ ማያውቀው የለም። ዛሬ ለእናንተ የሚጠቅሙ ብዙ ሀሳቦችን እናነሳለን። በተለይ በፊልም ሜከርስ ዙሪያ እናወራለን። ስለዚህ እስከ መጨረሻው አብራችሁ ቆዩ። ጥሪያችንን አክብረህ ስለመጣ በጣም እኔም በጣም አመሰግናለሁ። ረጅም ጊዜ ነበር። አዎ ባይ ዘ ዌይ በስንት መከራ የተሳካ ፖድካስት ነው። በጣም ቆይቷል። ከፕላን ካረግን ካሰብን ዛሬ በመጨረሻም እንግዲህ ወደ እናንተ መተናል። የመጀመሪያው ሀሳባችን ምንድነው? ኦሬዲ እኔም ልጠይቅ ያሰብኩት ስለ ሰልፍ ለርኒንግ እንድናወራ ፈልጋለሁ። ምክንያቱም አብዛኛው ሰው የሚጠይቀንም ነገር ስለሆነ ነው። ፊልም ስኩል ገብቼ ልማር ወይስ ዩቲዩብ ላይ ልማር የሚል ብዙ ጥያቄዎች አሉና ዩቲዩብ ላይ ኦር ደግሞ እነዚህ ሶሻል ሚዲያ ላይ በመማርበት ጊዜ በቂ እውቀት አገኛለሁ ከፊልም ክላሱ የሚል ሀሳብ አለና እንዴት ታየዋለህ? ፊልም ሜከር መሆን ወይም ደግሞ ሲኒማቶግራፈር መሆን ይቻላል ወይ በሰልፍ ለርኒንግ ለሚለው ጥያቄ በደንብ ይቻላል። ራስን በራስ ማስተማር በዚህ ጊዜ ማንኛውንም አይነት ሙያ ይቻላል። ምክንያቱም ኢንፎርሜሽን ኢዝ ኤቭሪዌር። ኦንላይን ላይ የፈለከው ነገር በቀላሉ ኢንፎርሜሽን እውቀት ማግኘት ትችላለህ። ግን ሞር ደግሞ ፊልም ሜኪንግ ወይም ደግሞ ሲኒማቶግራፊ ፕራክቲካል ፓርቱ ያመዝናል እና ሞር ከኢንተርኔት ላይ እውቀትን እያገኘ ከዛ ደግሞ በራስ ፕራክቲስ እያረክ የምትሄደው ከሆነ ሰልፍ ለርኒንግ በፊልም ሜኪንግ እና ሲኒማቶግራፊ ዙሪያ ፖሲብል ነው ብዬ አምናለሁ። ፊልም ስኩል ገብቶ ደግሞ መማር የራሱ የሆነ ጥቅምም አለው። ፊልም ስኩል ገብተህ ስትማር ስትራክቸርድ በሆነ መንገድ ነው የምትማረው። እንዲሁም ደግሞ ኔትወርክን ታገኝበታለህ፣ ከሰዎች ጋር ትገናኛለህ። ኢቭን አብረህ ከተማርካቸው ልጆች ጋር ፎር ዘ ፊውቸር ትላልቅ ፕሮጀክቶችን ልሰራ ትችላለህ። ሶ ለኔትወርኪንግም አሪፍ ነው። ሌላው ሰልፍ ለርነር ስትሆን ወይ ሰልፍ ለርኒንግ በፊልም ሜኪንግ እና በሲኒማቶግራፊን በራስ ስታስተምር ከሌሎች ጋር ኮላብ የማድረጉ ነገር ትንሽ ዲፊካልት ሊሆን ይችላል። ሶ ፊልም ስኩል ገብተው መማሩም ጥቅም አለው። እንደገና እንዲሁም ደግሞ ሰልፍ ለርነር መሆን የራሱ ጥቅም አለው። ራስን ስታስተምር ብዙ ጥቅሞች አሉት። የመጀመሪያው ፕሮብሌም ሶልቪንግ ስኪልህ ይጨምራል። ቀንም ሙሉ ቱቶሪያል ሲያዩ መዋል አይደለም ራስን ማስተማር። አንድ ቱቶሪያል ለምሳሌ ዛሬ ካየህ ያንን ፕራክቲስ ማድረግ። ምክንያቱም ያን ፕራክቲስ ስታደርግ ስትሰራው ማታገኘውን ነገር ፕሮብሌምም ክሬት እያደረገብህ ሲመጣ ያንን ፕሮብሌም ሶልቭ ለማድረግ ዲግ ታደርጋለህ፣ ተመልሰህ ሪፈር ታደርጋለህ። ሶ ያ በሂደት በስራ በፕራክቲስ እያደገ የሚመጣ አሪፍ ስኪል ይሆናል ማለት ነው። ሌላው ራስን የማስተማር ትልቁ ጥቅሙ ፍሌክሲቢሊቲ ያለው። ብዙ ጊዜ ፊልም ስኩል ገብቶ ለመማር ብዙ ሰዎች ፊልም ስኩል ገብቶ ለመማር ስራ ወይ ቢዚ ሊሆኑ ይችላሉ፣ ሙሉ ታይማቸው መስጠት ላይችሉ ይችላሉ። ሶ በሳይድ እየተማርክ ፕራክቲስ እያረክ ቀስያ ትራንዚሽን የምታደርግበት ሙያም ነው ፊልም ሜኪንግ። ሶ ራስን በራስ ማስተማር ፊልም ሜከር ለመሆን ሲኒማቶግራፈር ለመሆን ራስን ማስተማር ትልቅ የሚጠይቃቸው ዲሲፕሊኖች አሉ። ዲሲፕሊን መሆን አለበት። ኮንሲስተንሲ ሊኖርህ ይገባል። ኪሪዮሲቲ ሊኖርህ ይገባል። እንደገናም ደግሞ ያው ከተላለቆቻችን አይደል የምንማረው ትላልቅ ፊልም ሰሪዎችን የሰሩትን ብዙ ጊዜ አሁን ሪክሬት ያደርጋሉ ፍሬም እና እንትን ብዙ ጊዜ ዩቲዩብ ላይም ካየህና አንድ በጣም የምትወደውን ፊልም ሜከር የሰራውን ፍሬም ወይ የምትወደው ዲፒ የሰራውን ላይቲንግ መልሰ መስራት፣ ያንን መሞከር፣ የተለያዩ ሌንሶችን መሞከር፣ ካሜራዎችን ቴስት ማድረግ ያ ሞር ኦፍ ፊልም ሜኪንግ ወይ ሲኒማቶግራፊ የፕራክቲስ የማድረግ ደጋግሞ ፕራክቲስ የማድረግ ሂደት ስለሆነ ዲሲፕሊን ይጠይቃል ራስን ለማስተማር ማለት ነው። ኦዲየንስ ፋይናል ወርክህን ነው የሚያየው ማለት አንድ ፊልም አንድ ሾርት ፊልም ሊሆን ይችላል፣ ሚውዚክ ቪዲዮም ሰርተህ ሲለቀቅ ባክግራውንድህን ሰው አይጠይቅም። ኢንቴንሽናል የሆኑ ፍሬሚንጎች፣ አንግሎች፣ ላይቲንጎች ስትጠቀም ያ ለምን ስቶሪውን ከተናገረ that is big achievement ማለት ነው። ሶ ሰልፍ ለርነር በመሆን ፊልም ሜከር ወይም ሲኒማቶግራፈር መሆን ይቻላል። ሶ ቀጣይ ላነሳው ያሰብኩት ሀሳብ ምን አለ መሰለህ? በቪዲዮግራፈር እና በሲኒማቶግራፈር ያለው ልዩነት ወይም ደግሞ በቪዲዮግራፊ እና በሲኒማቶግራፊ ያለው ልዩነት ትንሽ ብታወራልኝ እስቲ። ያ እንግዲህ ቪዲዮግራፈር እና ሲኒማቶግራፈር የሚበላ አንዱ ካንዱ የሚበልጥ ወይም ደግሞ አንደኛው ትንሽ አንደኛው ትልቅ አይደለም።
ሁለቱም ራሱን የቻለ ልምድ ራሱን የቻለ ስኪል የሚጠይቁ ዘርፎች ናቸው። ቪዲዮግራፈር ሲኮን ካፕቸር የሚያደርገው ኢቨንት ወይም ደግሞ ኮንቴንት ካፕቸር ሊያደርግ ይችላል። ሶ በንቃት የሚካሄደውን ነገር በንቃት መከታተል አለበት። ወደ ሲኒማቶግራፈር ስትመጣ ደግሞ ቪዥዋል ስቶሪ ቴሊንግ ነው ክሬት የሚያደርገው። የላይት ጉዳይ ፕሪ ፕሮዳክሽን ላይ ይመለከተዋል። የሎኬሽን ስካውት ማድረግ አለበት። ያው ቪዲዮግራፈርም ስካውት አያደርግም እያልኩ አይደለም፣ ግን ሞር ፕሪ ፕሮዳክሽን ላይ ያለው ነገር በጣም ይበዛል። እንደገናም ደግሞ ቪዲዮግራፈር ኦልሬዲ ሞመንቱ ላይ ሄዶ ነው ካፕቸር የሚያደርገው። ሲኒማቶግራፈር ግን ትንሽ እድል አለው ሪሹት የማድረግ እስኪመጣልህ ድረስ ላይቱን ማስተካከል፣ አንግልህን ፕላን ማድረግ፣ ላይትህን ፕላን ማድረግ፣ የተለያዩ ነገሮች ቅድመ ዝግጅቶች ይኖሩታል። ወደ ቪዲዮግራፈር ፎከስ የሚያደርገው ሞር ከቨሬጅ ላይ ነው። የሚካሄደውን ነገር ላይቭም ሊሆን ይችላል፣ ሪከርድ ተደርጎ ኤዲትም ሊደረግ ይችላል። በአሪፍ ሁኔታ በአሪፍ አንግል በጥሩ ኤክስፖዠር በሰዓቱ ቀርጾ ማስረከብ ነው። ወደ ሲኒማቶግራፈር ደግሞ ሞር ፎከስ የሚያደርገው ኢሞሽናልና ሙድ ላይ ነው። ሲኒማቶግራፊ ሞር ስቶሪ ቴሊንግ ጋር በደንብ የተያያዘ ነገር ስለሆነ ሙድ ክሬት ማድረግ፣ ኢሞሽንን ክሬት ማድረግ፣ ተመልካቹ ሰብጀክቱን ብቻ ላይ ፎከስ እንዲያደርግ ከሆነ ምን አይነት ሌንስ መጠቀም እንዳለበት፣ ምን አይነት አንግል መጠቀም እንዳለበት እንደ ሙዱ እንደ ስቶሪው ላይ እንዳለው ስሜት የሚቀያይራቸው ነገሮች ይበዛሉ። ኢንቮልቭ ያደርጋል ሲኒማቶግራፈር ላይቲንግ ላይ፣ ኮምፖዚሽን፣ ሙቭመንት፣ ከለር፣ ሌንስ ምርጫዎች ብዙ ነገሮች ይጠበቁበታል፣ ቅድም እንዳልኩት ማለት ነው። ወደ ቪዲዮ ስትመጣ ደግሞ ፍጥነት ይጠይቃል። ወዲያው እዚህ ጋር ጊምብል ከያዝ ጊምብልን አስተካክለ ሌንስ ቀይረ ወዲያውኑ ዲሲዥንህን እንደምታየው ነገር ዲሳይድ የምታደርገው ነገርም ፈጣን ነው። እንደ ሲኒማቶግራፈር ታይም የለህም። ሶ ሞር ቪዲዮግራፊም ሞር ልምድም ስኪልም የሚጠይቅበት ታይም አለ። ሲኒማቶግራፈርም የራሱ የሆነ ደግሞ ሀስሎች አሉት ማለት ነው። እንዲህ ነው። ሲኒማቶግራፈር ስንመለስ ደግሞ ሲኒማቶግራፈር ብዙ ጊዜ ከብዙ ክሮች ጋር ነው አንድ ላይ የሚሰራው። ኮሜርሻል ፊልም፣ ሚውዚክ ቪዲዮ ሞር በሲኒማቶግራፈር የሚሰሩ ናቸው። ኢቨንት፣ ዌዲንግ፣ ኮርፖሬት ሹቶች ደግሞ ሞር በቪዲዮግራፈር የሚሰሩ ስራዎች ናቸው። በአጠቃላይ ይህ ይመስላል። ግን ሁለቱም ቴክኒካል የሆነ የካሜራ ኖሌጅ፣ ላይቲንግ፣ ካሜራ ሙቭመንት፣ ሌንስ ሴሌክሽን፣ ዲፕ የሆነ ካሜራ ሴቲንግ እውቀት ይፈልጋሉ ሁለቱም ማለት ነው። እዚህኛው ሀሳብ ላይ ሲጨምርበት ኦልሬዲ ያወራኸው እንዳለ ሆኖ ቪዲዮግራፈር እና ሲኒማቶግራፈር ላይ ስንመጣ ያው እንዳልከው ሞር ጫና የሚበዛው ሲኒማቶግራፈር ላይ ነው ስናየው ከእንትን አንጻር። ምክንያቱም ቪዲዮግራፈር ኢቨንት ላይ ተኮር ያደረገ ነገር ነው እና አንድ የሚለያዩበት ነገር ምንድነው? ፕሪ ላይ ነው፣ ፕሪ ፕሮዳክሽን ወይም ደግሞ ቅድመ ዝግጅት የምንለው ላይ ማለት ነው። ሶ እሱ ላይ ሞር የሲኒማቶግራፊ ወይ ደግሞ የሲኒማቶግራፈር ጫና ሰፋ ያለ ነው። ቀድሞ ብዙ መዘጋጀት ያለበት ነገር ስላለ ማለት ነው። ሶ እዚህ ላይ ከዚሁ ሀሳብ ሳንወጣ አንድም ጠይቀ ነገር ያው ጀማሪዎችንም ለማካተት ሶ አንድ ጀማሪ ተነስቶ ቀጥታ ሲኒማቶግራፊ መማር ይችላል ወይ ደግሞ ሲኒማቶግራፈር መሆን ይችላል ወይስ ቪዲዮግራፊ ላይ ተምሮ ወደ ሲኒማቶግራፈር አድቫንስድ ማድረግ ይችላል? አናበላልጠውም ኦልሬዲ እንትኑን። ግን ምንድነው እኔ የማይበት አንድ መንገድ አለኝ። ከምን አንጻር መሰለ? ሲኒማቶግራፊ እንዳልኩ በደንብ ፕሪፔር ማድረግ ይፈልጋል፣ በደንብ መዘጋጀት ይፈልጋል፣ ከላይት አንጻር ከሌንስ አመራረጥ አንጻር ምናምን። ሶ ይሄን ነገር ቀድሞ ቪዲዮግራፊ ቤዚክ ላይ የሚወስደው ነገር ነው። ቀድሞ ኦልሬዲ ፊልም ስኩልን አንስተናል። ሶ ይሄ ሰው ቀጥታ ወደ ፊልም ስኩል ሲገባ ወይ ደግሞ ሲኒማቶግራፊን ለመማር ሲያስብ ሲኒማቶግራፊ ላይ የሚማረው ትምህርት ቤዚክ አይደለም። ሲኒማቶግራፊ ላይ ስለ ላይት ስለ ከለር ምናምን ሊማር ይችላል። ሶ ተነስቶ ብድግ ብሎ ቢግነር ሆኖ ሲኒማቶግራፊ መማር ይችላል ወይስ ከቪዲዮ አልፎ ወደ ሲኒማቶግራፊ ማለት ይችላል ብለህ ታስባለህ? ቪዲዮግራፊ እና ሲኒማቶግራፊ አፕሮቹ ነው እንጂ የሚለያየው ኤቭሪቲንግ አንድ አይነት ነው። አፕሮቹ ነው የሚለያየው። አንድ ቪዲዮግራፈር አንድን ኢቨንት ከቨር ለማድረግ ሲሄድ ካሜራ ይዞ ነው የሚሄደው። አንግል መምረጥ አለበት፣ ሌንሱን መምረጥ አለበት፣ ኤክስፖዠር ማስተካከል አለበት። ሄዶ ላይቱን መቀየር የሚችልበት ሲቹዌሽን ላይ ካለ ይቀይራል። የማይቀይረው አይነት ነገር ደግሞ ከሆነ ካሜራው ላይ ኤክስፖዠሩን ያስተካክላል። እዛ ጋር የሚያየው ላይት ከልቪኑ ቴምፕሬቸሩ ማስተካከል የሚችል ከሆነ ያስተካክላል፣ ካልተስተካከለ ካሜራው ላይ ፊክስ ያደርጋል አይደል? ሶ እኔ አፕሮቹ ነው እንጂ የሚለያየው። አንድ ሰው ገና ሲጀምር መምረጥ የራሱ እንትን። አይ እኔ
የዌዲንግ ቪዲዮግራፈር ነው መሆነው። አይ እኔ ኮሜርሻል እና ፊልሞችን የሚሰራ ሲኒማቶግራፈር ነው መሆነው ብሎ መምረጥ የራሱ ሁኔታ ነው። ግን መጀመሪያ የሚማረው ቤዚክሱ የፊልም ሜኪንግ ቤዚክሱ ካሜራ ኦፕሬቲንግ፣ ኮምፖዚሽን፣ አንግል ፍሬሚንግ፣ ሌንስ ቾይስ፣ የካሜራ ሴቲንጎች ደሴም አንድ አይነት። ግን ዲፕ የሆነ የሲኒማቶግራፊ እውቀት እንዲኖር ስትፈልግ ግን የምጨምራቸው ተጨማሪ እውቀቶች አሉ። ለምሳሌ ስፔሲፊክሊ ፊልም ሜከር ከሆነ የምትፈልገው ፊልም ሜኪንግ ከቪዲዮግራፊ ከቴክኒካሉ ውጪ የምጨምራቸው የአርቲስቲክ አስፔክቶች ናቸው የሚጨመሩ እንጂ ቴክኒካል ፓርቶቹ የሁለቱም አንድ ናቸው ብዬ አስባለሁ። ቀጣይ ስለምንድን አነሳ ፈልጋለሁ መሰለ ባላንሲንግ ስለማድረግ ስለ ቴክኒካል እና ስለ አርቲስቲክ ስኪሎች ባላንስ ለማድረግ እስቲ ስለሱ አውራኝ እስቲ። ያ ብዙ ጊዜ ፊልም ሜከር ጀማሪ ፊልም ሜከር ስንሆን ምንሰራው ስህተት ቴክኒካል ነገር ላይ እናተኩራለን። ካሜራ ሴቲንግ ላይ በቃ ካሜራ ሴቲንግ ጥንቅቅ አድርገን ካወቅን በጣም ብዙ ነገር ምንችል ነው ይመስለና ያ ጀማሪ ላይ የማየው ብዙ ስህተት ነው። ሶ ባላንስ ማድረግ አለብን ይባላል። ለዛ ነው ፊልም ሜኪንግ ሁለቱንም ይፈልጋል። አርቲስቲክ እና ቴክኒካል ስኪል ይፈልጋል ማለት ነው። ሞሮፍ አንደኛው ከበለጠ ሙሉ የሆነ ስራ መስራት አንችልም። ወደ ቴክኒካል ኖሌጁ ስንመጣ ካሜራህን በደንብ ስታቀው ኤክስፖዠርን፣ ዋይት ባላንስን፣ ሸተር ስፒድን፣ አፐርቸርን ማስተካከል እንዴት እንደሆነ የምትስታቅ ካሜራ ውስጥ ገብተህ ኮዴኮቹን ፎርማቱ እንዴት መምረጥ እንደምችል ስታቅ ያ ኢሜጅን ኮንትሮል ለማድረግ ይጠቅማል። ወደ አርቲስቲኩ ደግሞ ፓርት ስትመጣ የምትሰራው ነገር ኢሞሽኑን፣ ሚኒንጉን፣ ፐርፐዙን እንዲመታ ወይ ደግሞ የምትፈልገውን ስቶሪ ቴሊንግ በቀላሉ ኮምፔል በሚያደርግ መንገድ መናገር እንድችል ያስችላል። ቴክኒካሉ አርቲስቲኩን ሁለቱም ሊኖርህ ይገባል ማለት ነው፣ እኩል በሆነ መንገድ። ቴክኒካል ፓርቱ ከበለጠ ብዙ ጊዜ አንድ የሚያምር ቪዲዮ አይተን ማስተላለፍ የፈለገው ነገር ሳይገባን ግን በቃ ቀረጻ ብቻ አድንቀን ዝም እንላለን። ሶ ያ የአንደኛው ሲበልጥ ወይ ደግሞ ቴክኒካል ፓርቱ በጣም ሲበልጥ ያለው ችግር ነው ማለት ነው። ቴክኒካል ስኪል የሚባሉትን ትንሽ ዘርዘር እናደርጋቸው ወይም ብዙዎቻችን የምናውቃቸው ማለት ነው። ቴክኒካል ስኪል ኤክስፖዠርን፣ ላይቲንግን፣ ሌንስ፣ ከለርን ዲፕሊ መረዳት ነው እና እነዛን በደንብ ስትረዳ ለአርቲስቲኩ ደግሞ ሰፖርት ያደርጋል። አርቲስቲክ ስኪል ደግሞ ፍሬሚንግህን፣ ኮምፖዚሽንን፣ ሙቭመንትህን ዝም ብለህ መጠቀም ሳይሆን የቱ ጋር እንዴት እንደምትጠቀመው ማወቅ ነው። ሶ ሁለቱ ባላንስ ሲደረጉ ጥሩ የሆነ ቪዥዋል እና ጥሩ የሆነ ስቶሪ ቴሊንግ ክሬት ታደርጋለህ፣ ታመርታለህ ማለት ነው። በጣም አሪፍ። ምን አስባለሁ መሰለህ እዚሁ ሀሳብ ላይ ስንጨምርበት ቴክኒካል ነገርን ሰዎች ካወቁ በኋላ ቤዚክ የሆነ ነገር በደንብ ከተማሩ በኋላ ቀጥታ ሊድ የሚያደርጋቸው ከዛ በኋላ አርቲስቲክ ስኪሉ ነው ብዬ አስባለሁ። ከዛ በኋላ የሚሄዱት የሚቀጥሉትም በዛኛው ነው። እንዳልከው ብዙ የምንገረምበት ስራዎች አሉ። በጣም የምናያቸው ስራዎች በጣም በቃ ካሜራ አውትፑቱን ስናየው በጣም የምንደሰትበት ስራዎች አሉ ከብዙ አይነት ከቴክኒካል ነገሮች ማለት ነው። ሶ ግን እንዳልከው መጨረሻ ላይ ፋይናሉ ምንድን ነው ብለን ደግሞ የምንናደድበትን ነገር አለ ማለት እንደ ግሌ ሳየው ያን ነገር አይቼ ዋው በጣም በቃ ቀረጻው ምናምን በጣም ናይስ ነው ወር ላይ የተጠቀሙት ላይ ሴትአፕ ሊሆን ይችላል ምናምን አይቼ መጨረሻ ላይ ግን ሳየው የሚመጣው እንትን አርኪ ሆኖ ላላገኝ ይችላል። ስቶሪ ቴሊንጉ ብዙ ጊዜ ቴክኒካል ስኪል ኢንስቲንክት ይሆናል። ቴክኒካል ነገር ስትለምደው ብዙ ላያስጨንቅህ ይችላል። ሁሌ ግን የሚያስጨንቅህ ሁሌ ግን ፕሪፓሬሽን የሚጠበቅብህ ሁሌ ፕሪፕሮዳክሽን የሚጠይቅህ አርቲስቲክ ሳይዱ ነው። ስቶሪ ቴሊንግ ዴሊቨር የምታደርግበት መንገድ ነው። ሶ እንዳልከው ነው ቴክኒካል ስኪሉ ይቀድማል። ከዛ በኋላ ደግሞ አርቲስቲክ ፓርቱ ደግሞ ይቀጥላል። ቅድምም ኦልሬዲ አንስተነው ነበረ ስለ ፕሪ ፕሮዳክሽን እና እስቲ በደንብ ዲቴል ነገር በደንብ ዘልቀን ባንገባም የተወሰነ ስለ ፕሪ ፕሮዳክሽን እስቲ እናውራ። ፕሪ ፕሮዳክሽን የፊልም ሜኪንግ ዋናው መሰረቱ ነው፣ ፋውንዴሽኑ ነው። የአንድ ፕሮጀክት ፋውንዴሽን ነው። ያለ ፕሪ ፕሮዳክሽን ምንም የምትሰራው ነገር የለም። ቀድመ ያላሰብክበትን ቀረጻ፣ ቀድመ ያላሰብክበትን ኮምፖዚሽን፣ ፍሬሚንግ፣ ብሎኪንግ ኤኒቲንግ አታመጣው። ላይትን ፕላን ሳታደርግ አትቀርጽም። ፊልም ሜኪንግ ላይ ፕሪ ፕሮዳክሽን ላይ የሚካተቱ ብዙ ነገሮች አሉ። ስክሪፕት ብሬክዳውን አዝ ዲፒ ነው ማወራ። ሲኒማቶግራፈር ስትሆን ስክሪፕት ብሬክዳውን መቀበል አለበት። ክሬቲቭ ዲሲዥኖችን ከዳይሬክተሩ ጋር ቁጭ ብለህ የምትወስናቸው ነገሮች አሉ። ሉክ ዲቨሎፕመንቶች አሉ። ቀድመህ ነው ሉክን
ምን መምሰል እንዳለበት የምትወስነው። ካሜራና ሌንስ ሴሌክሽኖችን ቀድመህ ነው ምን አይነት ካሜራ ልጠቀም፣ ምን አይነት ሌንስ ልጠቀም ከዳይሬክተሩ ጋር ያወራህ ማለት ነው የምትወስነው። ሎኬሽን ስካውት ታደርጋለህ። ሎኬሽን ስካውት ቀድሞ ማድረግ ጥቅሙ ላይትህን ፕላን ለማድረግ ነው እና የዛ በጣም ታይም ሴቭ ያደርግልሃል ስክሪፕቱን ብሬክ ዳውን እያደረግ። ሌላው ሾት ሊስት እና ብሎኪንግን ቅድም እንዳልኩ ሾት ሊስት እና ብሎኪንግ ቀድመህ እንድታዘጋጅ ያደርግሃል። ክሩህን ቀድመህ ታስባለህ። የክሩን ኮኦርዲኔሽን ቀድመህ እንድትዘጋጅበት ያደርግሃል። ኢኩዊፕመንትህን ታዘጋጃለህ። ሪሄርሳልም ታደርጋለህ። ብዙ ጊዜ ስፔሲፊክ የሆኑ ዳይሬክተሩ የሚፈልጋቸው ሙቭመንቶች፣ እንቅስቃሴዎች፣ ቀረጻዎች አሉና እነሱን የቀኑ ቀን ካስትና ክሩ አስቀምጠ ሳይሆን ቀድመህ ዊዝ ኤኒ ካሜራ ዲስ ዴይስ ስልክ ማሪፍ እንትን ያደርጋል ፕሪቪዝ መስራት ትችላለህ። እና ብዙ ጊዜ አይተህ ከሆነ አንዳንድ ማስታወቂያዎች በስልክ የሞከሩትና በኋላ ፋይናሉን ያስቀምጣሉ። እሱ የፕሪ ፕሮዳክሽን ትልቁ ጥቅሙ አቺቨብል ነው ወይ ይሄ ነገር መሆን ይችላል የሚለውን ቀድመህ በግምት አይምሮ ውስጥ ኦፕቲሚስቲክ ሆነ ይሆናል ሳይሆን መሆን እንደሚችል በፕሪ ፕሮዳክሽን ላይ መሞከር አለብህ። ፕሪ ፕሮዳክሽን በጣም ዋና ፋውንዴሽን የፕሮጀክት ማለት ነው። ጥሩ ፕሪ ፕሮዳክሽን ሰዓት ይቆጥባል። አነሰሰሪ የሆኑ ሚስቴኮችን አቮይድ ለማድረግ ይጠቅማል። ቪዥዋል ኮንሲስተንሲንም ይጨምራል። ቀድሞ የተዘጋጀበት ነገር ቀረጻዎች ትሩአውት ኦል ዘ ሲንስ ኮንሲስተንሲ እንዲኖራቸው ያደርጋል። ብዙ ጊዜ ስሞል ፕሮዳክሽን ላይ ይሄ ነገር ብዙ ላይ አስጨንቅ ሊችል ይችላል። ግን ፕሮጀክት እየተለቀ በመጣ ቁጥር ፕሪ ፕሮዳክሽን በጣም ግድ ይሆናል። ክሬቲቪቲም ቢካም ኢዚ እየሆነ ይመጣል። ቀድሞ የተዘጋጀበት ነገር የቀኑ ቀን ስለማትጨነቅ ክሬቲቪቲ ይጨምራል ማለት ነው። ፕሪ ፕሮዳክሽን ብዙ ጥቅሞች አሉት። ከብዙ በጥቂቱ እነዚህ ናቸው። ቅድመ ዝግጅት ማድረጉ የሚጠቅመው ለምንድን ነው? ቀጥታ የመጀመሪያው ነገር ምንድነው? በዛ በቀረጻ በሚካሄድበት ሰዓት ላይ ምንም አይነት ሚስ የሆኑ ነገሮች አይፈጠሩም። ለምሳሌ ብሎኪንግ መስራት ሊሆን ይችላል፣ ቀድሞ ሄዶ አይቶ ሹት ሊስቶች ማውጣት ሊሆን ይችላል፣ ስቶሪ ቦርድ መስራት። እነዚህን እንዳለ ቀድመን ፕሪ ፕሮዳክሽን ላይ ካልጨረስን ቦታው ላይ ሄደን በጣም መወዛገብ ነው። ስራውም ደግሞ የምንፈልገውን አይነት ክሬቲቪቲ አይነት ነገሮች አንሰራም ማለት ነው። ስለዚህ ፕሪ ፕሮዳክሽን መስትና መስት የሆነ ነገር ነው ማለት ነው። በምትሰሩበት በየትኛውም ቪዲዮግራፊ ላይም ልትሰሩ ትችላላችሁ። ይሄ አድቫንስድ ሆኖ ነው ማለት እንደዚህ ፊልም ሜከር ውስጥ ስገቡ። ግን ቪዲዮግራፊ ላይም በምትሰሯቸው ክሬቲቭ መሆን ስትፈልጉ፣ በስራችሁ ለየት ያለ ነገር መስራት ስትፈልጉ ፕሪ ፕሮዳክሽን እንደ ግዴታችሁ መያዝ አለባችሁ ማለት ነው። ስራ ሰብስክራይብ ማድረጋችሁ እንዳረሱ። እንግዲህ እንደምታዩት የሁለታችንም አካውንት ከታች አለ። የሁለታችንም አካውንታችን ውስጥ ገብታችሁ ሰብስክራይብ ማድረግ እንዳይረሳ። ይሄን ቪዲዮ ደግሞ ለብዙ ለፊልም ሜከርስ መማር ለሚፈልጉ ጓደኞቻችሁ ሼር እያደረጋችሁ እንድታዩ ሀሳባችሁንም ኮሜንት ላይ ያስቀምጡልን። እሺ ቀጣይ እንድናነሳ የምፈልገው ሀሳብ ደግሞ ስለ ሶሎ ፊልም ሜኪንግ ነው። እስቲ ስለ ሶሎ ፊልም ሜከርስ ወይም ደግሞ ስለ ሶሎ ፊልም ሜኪንግ አንዳንድ ነገር በለን እስቲ። ሶሎ ፊልም ሜኪንግ አሁን በጣም የተለመደ የመጣ ነገር ነው። አይ ቲንክ አሁን ላይ የሚሰሩ ኮንቴንቶች አይነቶች የሶሻል ሚዲያውም በጣም እየተለመደ መምጣት፣ ብዙ ሾርት ፎርም ኮንቴንቶችን መምጣት ሶሎ ፊልም ሜኪንግ በደንብ እንዲበረታታ ወይም ደግሞ እንዲበዛ አድርጎታል። ሶሎ ፊልም ሜከር ስትሆን ብዙ ቻሌንጆችም አሉት፣ ጥቅሞችም አሉት፣ እንዲሁም ደግሞ ዲስአድቫንቴጅም አለው። ሶሎ ፊልም ሜከር ስትሆን አንድ ነገር ብቻህን ነው ብዙ ሃንድል የምታደርገው። እንደ ዳይሬክተርም ያደርግሃል፣ እንደ ሲኒማቶግራፈርም ትሆናለህ፣ ኤዲተርም ነህ። አንዳንዴ ደግሞ ሳውንድም ይመለከታል። አንዳንዴ ሳውንድ ሞስትሊ ሳውንድ ኦንሴት ራስ ትቀዳለህ። ሳውንድ ዲዛይን ስኪልም ሊኖርህ ይገባል። ሁሉንም ያው ራስ የምትሰራው ከሆነ ሌላ ሰው አውቶስ ማታደርግ ከሆነ እነዚህ ደግሞ ስኪሎች ግዴታ ሊኖሩ ይገባል ማለት ነው። ስለዚህ አንደኛው ጥቅሙ እነዚህ ሁሉ ስኪሎች ራስን ስለምታስተምር ከሶሎ ፊልም ሜኪንግ ወጥተህ ወይም ደግሞ በክሩ ስትሰራ ሁሉም እውቀት ስለሚኖርህ ማኔጅ ለማድረግ ሌላውን ክሩ የሚሰራውን ለመግባባት ወይም ደግሞ የሚሰራውን ለመናገር ሰጀስት ለማድረግ ይቀልሃል። ጥቅሙ ይሄ ነው። ክብደቱ ግን እነዚህ ሁሉ ስኪሎች በአንድ ጊዜ መማር ይኖርብሃል ማለት ነው። ብዙ ጊዜ ሶሎ ፊልም ሜኪንግ ኮመን ነው። ቢጊነር ሲኮን የበጀት እጥረት አለ። ብዙ ጊዜ ፖርትፎሊዮ እንዲሆነ ስራ በአነስተኛ ዋጋ በነፃ ትቀበላለህ። የዛኔ የሚያግዝ ሰው ከሌለ ሁሉንም በራስ ነው የምትሰራው። እኔ በብዛት ስጀምር እንደዛ ነበርኩኝ እና ከቢጊነር ባለፈ ደግሞ ኢንዲፔንደንት ክሬተርስ አሉ። ሌላው ሶሎ ፊልም ሜከር ስትሆን ፉል ኮንትሮል ይኖርሃል። ክሬቲቭ ዲሲዥኑ ያንተ ነው።
ይሄ ይሁን ያ ይሁን ብለም ተጨቃጨቅበት ነገር አይኖርም። ዲስአድቫንቴጅም አለው። ዲስአድቫንቴጁ ምንድነው? ክሪኤቲቭ የሆነ ለየት ያለ አይዲያ ከሌላ ሰው ኢንፑት አታገኝም። ሜቢ ሌላ ፐርስፔክቲቭ ሊኖር ይችላል ያ ሰው፣ ያንን አታገኘው። ሌላው ሎ በጀት ስራዎችን መስራት ያስችላል። አንደኛ በጀት መቆጠብ ሲኖርብህ ቅድም እንዳልኩ፣ አንዳንድ ስራዎች ደግሞ ለፖርትፎሊዮ የምሰራቸው ስራዎች ሲኖሩ በደንብ ሚኒማል ሆነ እንድትሰራ ያደርጋል። ሌላው ፊልም ሜኪንግን ከሁሉም አስፔክት እንድትማር ያደርጋል። ቅድም እንዳልኩት ፕሮብሌም ሶልቪንግ ስኪልህ ይጨምራል። ያው አንተ ብቻ ስለሆነ ያለው ኦን ሴት ላይ መጀመሪያ የሰራውን ስህተት በጭራሽ ሁለተኛ ፕሮጀክት ላይ አትደግሞ። ሌላው ጉዳቱ ሊሚትድ ነው። ታይም እና ማን ፓወር ሊሚትድ ነው። አንተ ብቻን ስለሆንክ ሁሉንም ነገር ስትሰራ ታይም የሚፈጅብሃል። ይሄን ኮንሲደር አድርገህ ሶሎ ፊልም ሜከር ኮንክ ፕሪ ፕሮዳክሽን ላይ በደንብ መጠንቀቅ፣ ፕላን ማድረግ ያለብህ ነገሮች አሉ ማለት ነው። የምትመርጣቸው አይዲያዎች፣ የምትሰራቸው ስራዎች ሲምፕሊፋይ መደረግ አለባቸው። ከአንተ አቅም ጋር የሚሄዱ ለብቻ ይሰራዋለሁ አልሰራውም የሚለው ማለት ነው። ግን ፕሮጀክትህ እያደገ ቢግ እየሆነ ሲመጣ ኮላቦሬት ወደ ማድረጉ ደግሞ ትመጣለህ ማለት ነው። ስለዚህ ከዚህ ባሻገር ዋናው ጥቅሙ የሶሎ ፊልም ሜኪንግ ራስህን እንድታስተምር፣ የፊልም ሜኪንግ ሁሉንም አስፔክቶች ሳውንድ፣ ላይቲንግ፣ ካሜራ፣ ዳይሬክቲንግ ሁሉንም ራስህን እንድታስተምር ያስችልሃል ማለት ነው። ሶሎ ፊልም ሜኪንግን ሳስብ ምን አስባለሁ መሰለ፣ ሶሎ ፊልም ሜኪንግ የተመረጡ ሰዎች የሚሆኑት ይመስለኛል እንደኔ የግል እንትን ማለት ነው። ምክንያቱም ሶሎ ፊልም ሜኪንግ ብዙ ነገር ይፈልጋል ብዬ አስባለሁ። ከምን አንጻር መሰለ፣ አንደኛ ጸባይ ራሱ ይፈልጋል። ምክንያቱም ሶሎ ፊልም ሜኪንግ ላይ ብዙ ነገሮችን ራስን አሬንጅ የምታደርገው የምታስተካክለው፣ ፕሪ ላይ እንዳልነው ብዙ ነገሮች የምታቅደው ራስን እና ጸባይ ስል ምን ማለት ነው? አንዳንድ ሰው ኢኔቸር ጸባዩ ለሶሎ ፊልም ሜኪንግ ማይሆን ሰው አለ። ምን ለማለት ነው? እነዚህ ነገሮች ብቻውን መስራት ማይችል ሰው አለ። እንደዚህ አይነት ሰው ሜቢ በደንብ ራሱ ላይ መስራት ሊኖርበት ይችላል ብዬ አስባለሁ፣ ሶሎ ፊልም ሜኪንግ ከመሆኑ በፊት ማለት ነው። ምክንያቱም አንዳንድ ሰው ምን አለ መሰለ፣ በምንቀርጽበት ጊዜ ወይ በፕሮዳክሽን ጊዜ ላይ የሚገጥሙ ችግሮች አሉ። ፋስት ዲሲሽን ማድረግ ያለበት ነገሮች አሉ። እንደዚህ አይነት ፋስት ያልሆኑ ሰዎች አሉ። ለምሳሌ የሆነ ችግር ሲመጣ እዛው ጋር ቶሎ ችግሩን ማስተናገድ ያለበት ታይሞች አሉ። ቶሎ ከላይንት ጋር ከመድረሱ በፊት ራስ እዛው ፊክስ የምታደርጋቸው ነገሮች አሉ። እንደዚህ አይነት ሰው፣ ፋስት ያልሆነ ሰው፣ እንደዚህ አይነት ነገር ቶሎ ሶልቭ ማድረግ ማይችል ሰው እነዚህ ነገሮች ሊከብዱት ይችላሉ ብዬ አስባለሁ። ከባህሪ አንጻር በደንብ መስራት ያለበት ነገር ይመስለኛል። ሁለተኛ ደግሞ ያው የብዙዎች አከራካሪ ሀሳብ ቢሆንም ለኔ ክሬቲቭ ፍሪደም ይሰጠኛል፣ ለኔ ይሄኛው ማለት ነው። ምክንያቱም ክሬቲቭ የሆኑ ነገሮችን ትሰራበታለህ። አብረህ ኮላብ በምታደርግበት ጊዜ ምንድነው ያንዱን ወይም ደግሞ የዳይሬክተሩ ሊሆን ይችላል የእሱን ሀሳብ ነው የምሰማው። ለምሳሌ ኦፍኮርስ በእሱ ሀሳብ መሰረት መሄድ ስላለብህ የእሱን ሀሳብ ሰምተህ ያንን አንተ አይዲያ ቢኖርህም ያን ነገር ለማስቀመጥ ትቸገራለህ፣ ክሬቲቭ ሆነ ለመስራት ትቸገራለህ። ምንድነው ለኔ ክሬቲቭ ነገር ይሰጠኛል። ብቻዬን ስሆን ያን ነገር እንደፈለኩት አድርጌ ክሬት ማድረግ እችላለሁ። ቢበላሽብኝም ያን ነገር ቀጣይ ላይ ደግሜ ለማምጣት ፍሪደም ይኖረኛል። በዛ በክሬቲቭ ፍሪደም ነው ሶሎ ፊልም ሜኪንግ በሚለው ለኔ ወስደዋለሁ። እና እዚች ላይ መጨረሻ መደምደሚያውን ስንሰራ ማን ነው ሶሎ ፊልም ሜከር ብለህ ታስባለህ? ለምሳሌ ያጋጠሙኝ ሰዎችም ስላሉ ነው ከኔ ልምድ አንጻር ዊዲንግን የሚሰሩ ሰዎች ሶሎ ፊልም ሜከር ነኝ ያለኝም ሰው አለ። ማን ነው ሶሎ ፊልም ሜከር? ሶሎ ፊልም ሜከር ለመባል የምትሰራው የስራ አይነት ሳይሆን አፕሮች ነው። ሁሉንም ራስ የምታደርግ ከሆነ ያው ሶሎ ፊልም ሜከር ነው ማለት ነው። ይሄን ያወራሁት ከምን አንፃር መሰለህ? ምክንያቱም እንደምናውቀው ዌዲንግ ዋን ሜን ባንድ አይደለም፣ ወይም ደግሞ የአንድ ሰው ስራ አይደለም። ብዙ ክሮችን ታሳትፋለህ። ከዛም አንፃር ነው ጥያቄ ያለው። እንደ ስራው አይነት ይለያያል እውነት ለመናገር። አሁን ለምሳሌ ዌዲንግ ሶሎ ፊልም ሜከር የሚሰራውም ስራ አለ። አሁን በውጪ የተለመደ ነው። አንድ ካሜራማን ብቻውን 2 ካሜራ ይዞ አንድ ሙሉ ዌዲንግ ሲሰራ ታያለህ። እንደ አውትፑት ይለያያል። ያ ሰው አጭር የሆነ የኢቨንቱን አጭር ነገር ሊያስረክብ ይችላል። ግን ሙሉ የሚፈለግ ከሆነ መልቲ ካሜራ ሲጠይቅ ምን ሲል ተጨማሪ ነገሮች አሉ። ብቻውን የሚያሳልፍ ሰው ሶሎ ፊልም ሜኪንግ ተደርጎ ይታሰባልና
ያ ትክክል አይደለም ማለት ብቻውን የሚያሳልፍ ሰው ማለት ሲሰራ በክሩ ይሰራል። ከዛ በኋላ ብቻውን ደግሞ የሚያሳልፍ ሰው አለ። ይሄ ፕሪ ፕሮዳክሽኑን ሳይሆን ብቻውን በተለያዩ ነገሮች የሚያሳልፍ አለ ብቻውን ሆኖ እና ወይ ከሌላ ሰው ጋር ሄዶ ኮላብ አያደርግም ምናምን፣ ግን የእሱን ስራ ሲሰራ በእንትን ነው የሚሰራው፣ በክሩ ነው የሚሰራው። ሶ ብቻውን ስለሆነ ብቻ ሶሎ ፊልም ሜከር ነኝ ብሎ ስለሚያስብ ከዛ አንጻር ነው። ቀጣይ ደግሞ በደንብ ይህን ጥያቄ እኔም ጓጓበታለሁ እና በደንብ እንድናነሰው እንፈልጋለሁ፣ የብዙ ሰዎች ሀሳብ ስለሆነ ማለት ነው። ስለ ካሜራ ብራንድ እንድናወራ እፈልጋለሁ። ብዙ አይነት ሀሳቦችም ስላሉ ኦልሬዲ ይህን ከምጠይቅ ከምን አንጻር ነው እኔ የምጠቀመው ካሜራ ብሎ አንድ ሰው ስቲክ ሊያደርግ ይችላል፣ ወይ የሆነ ካሜራ ብራንድ ላይ ስቲክ ሊያደርግ ይችላል። ያ ስቲክ ያደረገበት መንገድ ምንድን ነው? ትሬንድ የሆኑ ካሜራዎች አሉ። ለምሳሌ ሰው በደንብ የሚያወራበት እኔ የምጠቀመው ካሜራ ይሄ ነው ለምሳሌ መጥቀስ እችላለሁ። ቪዲዮግራፈር ወይ ሲኒማቶግራፈር ከሆነ ኤፍኤክስ ሊል ይችላል፣ ሶኒ ብራንድን ሰጀስት ሊያደርግ ይችላል ምናምን እና የኔ ብሎ የሚያስብ እንትንም አለ። ኦልሬዲ እኔ በዚህ ዙሪያ በምን እታወቃለሁ? በሶኒ እንትን አብዛኞቹ ሰው ምንድነው የሚያስቡኝ የካነን ጠላት ተደርጌ ነው ወሰደውና በኢንቦክስን በምንም በመለቃቸው ቪዲዮዎች ምናምን እና ስለ ካሜራ ብራንዲንግ ምን ታስባለህ? እና በዛውም ደግሞ አንተ የምትጠቀመው ካሜራ በዛውም ብትጠቅስልን አሪፍ ነው። ለምሰራው ስራ እንዴት ነው የካሜራ ብራንድ የምንመርጠው ወደሚለው ጥያቄ ስንመጣ ሁሉም የካሜራ ብራንድ የራሱ የሆነ ስትሬንግዝ አለው። አንደኛው ላይ እኛ የሚመቸን ከለር ሳይንስ ልናገኝ እንችላለን። አንደኛው ላይ አውቶ ፎከሱ አሪፍ ሊሆን ይችላል። አንደኛ ላይ ኮዴክ ወይም ኮምፕሬሽኑ አሪፍ ሆኖ ልናገኘው እንችላለን። ፐርሰናል የካሜራ ምርጫ ፐርሰናል ነው። ሶኒ እኔ በግሌ የመረጥኩበት ምክንያት ሶኒ ላይ ያለው ከለር ሳይንስ በግሌ ስለተመቸኝ ነው። ያ ማለት ከሶኒ በከለር ሳይንስ የሚበልጥ ካሜራ የለም ማለት አይደለም። ብዙ ጊዜ ሶኒ አይተ ከሆነ ኮንቴንት ክሬተሮች ዩቲዩበሮች ይጠቀሙት ታያለ። ለሶሎ ፊልም ሜኪንግም ተመራጭ ነው በደንብ ማለት ነው። ለምን? አውቶ ፎከሱ በጣም አሪፍ ነው። ፋይል ሳይዙ በጣም አሪፍ ነው። ከሌላው አንጻር ስሞል ነው። እነዚህ ነገሮች ለሶሎ ፊልም ሜኪንግ ተመራጭ ያደርገዋል። ብራንዱ ያለህበት አካባቢ ላይ በጣም የተለመደ ስለሆነ ዝም ብለህ ካሜራውን መምረጥ የለብህም። በእርግጥ ብዙ ኮላብ አድርገህ ስትሰራ ወይ መልቲ ካሜራ የሚፈልጉ ስራዎች ስትሰራ ተመሳሳይ ከለር ሳይንስ እንድታገኝ ያንን ልታደርግ ትችላለህ። ግን አብዛኛውን ጊዜ ከዛ አስፔክት ሳይሆን መጀመሪያ ቴስት አድርገህ ቀድመህ ቼክ አድርገህ ለአንተ ፕሮጀክት ታይፕ የሚመቸውን የካሜራ ብራንድ ብንመርጥ በጣም ጥሩ ነው ብዬ አስባለሁ። ካሜራ ደግሞ ሎንግ ተርም ኢንቨስትመንት ነው። በእርግጥ አሁን አዳዲስ ካሜራዎች በየጊዜው ይወጣሉ፣ ግን ደግሞ ሁሉንም ቶሎ ቶሎ አፕዴት ማድረግ አይቻልም። ሎንግ ተርም ኢንቨስትመንት ነው። ብዙ ብር ነው። ካሜራ ኤክስፔንሲቭ ነው። ሰው 2-3 ዓመት ከዛ በላይ ያሰራኛል ወይ ፊውቸር ፕሩፍ ነው ወይ ካሜራው የሚለውን ታሳቢ ማድረግ አለበት። ሌላው ኤርጎኖሚክስ ነው። ብዙ ጊዜ ቪዲዮግራፈር ሞር ኮንቴንት ክሬሽን ወይ ወደ ቪዲዮግራፈር እነቱ የምታደላ ከሆነ ለማንቀሳቀስ የሚቀልህ ካሜራ መሆን አለበት። በቀላሉ ጊምበል ላይ የምታደርገው በቀላሉ ሃንድ ኤልም ስትሰራ በቀላሉ ልትይዘው ልታንቀሳቀሰው የምችለው መሆንም አለበት። የካሜራ ብራንድ አንተ እንደምትሰራው ስራ ይለያያል ማለት ነው። ኮሜርሻል እና ትላልቅ ስራዎች ላይ የምትሰራ ከሆነ ደግሞ ኤርጎኖሚክስ አያሳስብም። ማሲቭ ትልቅም ቢሆን የራሱ የሆነ ሌላ የሚያግዝ ጊር ስለምታደርግለት ያንን ታሳቢ ታደርጋለህ። እንደ ስራ ይለያያል ማለት ነው። ሌላ ለወርክ ፍሎ አሪፍ ነው ወይ? ወርክ ፍሎ ሲታሰብ የምታገኘው ፋይል አይነት አለ፣ ፋይል ሳይዝ አይነት። አሁን ብዙ ጊዜ ሮል ቅረጽ ካልክ በጣም ብዙ ነው የሚያስፈልግህ። ያን ታሳቢ ማድረግ አለብህ። በየቀኑ እየወጣ የምትቀርጽ ከሆነ ሾርት ፎርም ኮንቴንቶች የምትቀርጽ ከሆነ ያው ኪሳራ ነው የሚሆንብህ። ያን የምታስቀምጥበት ድራይቭ ያስፈልጋል ማለት ነው። ካሜራ አንድ ሰው ከመግዛቱ በፊት በሬንታል የሚሆን በውሰት መሞከር አለበት። 1-2-3 ቀን ቼክ ማድረግ አለበት ማለት ነው። ቼክ ሊስት ይዞ የትኛውም ብራንድ ፐርፌክት አይደለም። ማንኛውም ብራንድ ፐርፌክት አይደለም። በጣም አሪፍ እንትን ነው። ኦልሬዲ እዚህ ላይ ስንጨምርበት የካሜራ ብራንዶችን መምረጥ ላይ በጣም ዋይዝሊ መሆን አለብን ብዬ አስባለሁ። ከለመድነውም ካልቸር ጋር ስንመጣ ማለት ነው። አሁን እኔ ምን አስባለሁ፣ እንደዚህ ስለ ካሜራ እንትኖች ስናነሳ አንድ ሰው ካሜራ ለመግዛት ሲያስብ መጀመሪያ ማድረግ ያለባቸው ነገሮች አሉ ብዬ አስባለሁ። ምንድነው የፈረስት አብዛኛው ጥያቄም ሊሆነው ምንድነው፣ እኔም ኢንቦክስ ላይ በጣም የምጨናነቅበት ጥያቄ ምን ካሜራ ልግዛ ነው።
ሶ ምንድነው ሰጀስት ማድረገው እኔ የመጀመሪያው ነገር እንትን ብራንድ ካሜራ ብዬ ሰጀስት አላደርግም። ሶ ምንድነው ያንተ ፕላን? ምንድነው መስራት የምትፈልገው? ፊልም ሜኪንግ ላይ ነው መስራት የምትፈልገው? ፎቶግራፊ ላይ ነው መስራት የምትፈልገው? ቪዲዮግራፊ ላይ ነው? ሶ ምንድነው ያንተ ቴስት መጀመሪያ ማወቅ አለብህ። ሶ እንዳልኩ እንደ ካልቸርም ስንመጣ ምንድነው አብዛኛው ሰው ካሜራ የሚገዛበት አንደኛው ነገር ምንድነው ሬንትም ለማድረግ ነው። ሶ ሬንት የምታስብ ከሆነ ሬንት ብለህ የምትገባችሁ ካሜራን ስመርጥ ሬንት ታሳቢ አድርገህ ስመጣ አሁን ላይ የሚከራዩት ካሜሮች ምንድነው ወደሚለው ሌላ ርዕስ ነው። እሱ ወደዛ ነው የምገባው። ግን ምንድነው አንድ ካሜራ ሰው ሲገዛ ምንድነው ያንተ ታይፕ የሚለውንም ማወቅ ያስፈልጋል። ያን ታይፕ ደግሞ ለማወቅ መጀመሪያ እንዳልኩ የመጣንበት እንትኖች አሉ፣ የካሜራ አይነቶች አሉ። ለምሳሌ ካነንን ስንመጣ ቀጥታ ወደ ሶኒ ስገባ አንደኛ እኔ የተመቸኝ ነገር ምንድነው ዳይናሚክ ሬንጁ ነው። በፊት እነዚህ 4 ላይ ማርክ 4 ላይ ካነን ላይ ምናምን የነበሩ ዳይናሚክ ሬንጃቸው በጣም ሎ ነው። ሶኒ ላይ አፕዴት እንዳደረገ የፈለኩት ነገር ምንድነው ከከለር ሳይንስ ምናምን ውጪ ዳይናሚክ ሬንጁ ነው። ሶ አንድ ሰው ምንድነው ወደ አንድ ነገር ቼንጅ ሲያደርግ ማሰብ ያለበት ነገር እነዚህን ታሳቢ አድርጎ ነው። ለሬንት ነው የሚያስበው ኦር ለራሱ ለፓሽን ነው ስራውን ኦር ደግሞ እንዳልኩ ለምንድን ነው የሚለውን ፐርፐስ መምረጥ አለበትም ብዬ አስባለሁኝና የእንትንም ወሳኝ ነው። ከዚሁ ሀሳብ ጋር አንድ ላይ ስናነሳው ናት አባውት ካሜራ ብቻ ምንድነው አንተም ወሳኝ ነው ብዬ አስባለሁ። ካሜራ ከመምረጣችን በፊት ደግሞ አንዳንድ ሰው ካሜራ አፕዴት እያደረገ በመጣ ቁጥር የሚሰራውም ስራ ያውም የሆነ ሰውም አለ። ሶ ምንድነው መጀመሪያ አፕዴትም ከማድረግ በፊት ራስ ላይ አፕዴት ማድረግም አሪፍ ነው ብዬ አስባለሁ፣ ቢግነርሶችን በዛውም ለማግኘት ማለት ነው። ሶ ካሜራም አፕዴት እያደረጋችሁ ሶኒም ሊሆን ይችላል፣ ብላክ ማጂክ፣ ኒከንም ምንም ይሆናል አፕዴት የሆነ ነገር ስታስቡ ካሜራው ብቻውን አምጥታችሁት አፕዴት የሆነ ስራ አይሰራላችሁም። ኦፍ ኮርስ የእናንተም የእጅም ስራ ይወስናል። ስለዚህ ያንንም ነገር ታሳቢ ውስጥ አስገቡ እንላለንና ያ ሌላው እዚህ ላይ የሚጨምረው ያው በደፈናው አወራን እንጂ ብዙ ኮንሲደር ማድረግ ያለብን ቴክኒካል አስፔክቶች አሉ። እንደ ሲኒማቶግራፈር ሆነ ስታስበውና እንደ ፎቶግራፈር ሆነ ስታስበው የተለያየ ነው። ሁለቱንም ደግሞ መሰራ ከሆነ ብዙ ሃይብሪድ ካሜራ አማራጮች አሉ። እንደ A7 A7R5 R6 እነዚህ የመሳሰሉት በጣም ቆንጆ ሃይብሪድ ካሜራዎች ናቸው። አሪፍ የሆነ ቪዲዮ ይቀርጻል፣ አሪፍ የሆነ ፎቶም ያነሳል። ሶ አንተ እንዳልከው እንደምትሰራው ስራም ይለያያል። ቴክኒካል አስፔክት ላይ ስትመጣ ብዙ መዘርዘር እንችላለን። ወደ ፍሬም ሬት መሄድ ትችላለህ። ቅድም እንዳልከው ዳይናሚክ ሬንጅ የሚሰጡህ የሎግ ታይፕ፣ ፋይል ኮምፕሬሽን፣ ቅድም እንዳልከው ሌንስ ኢኮሲስተም፣ አጠቃላይ እነዚህ ቴክኒካል አስፔክቶች ቅድሚያ ሰው ተዘጋጅቶበት፣ ለዚህ ነው አንድ ካሜራ ብራንድ ሰው ከመምረጡ በፊት ቀድሞ መሞከር አለበት ያልኩት ለሚሰራው ስራ አይነት ይሆናል ወይ ነው። ብዙ ጊዜ አሁን ሚውዚክ፣ ቪዲዮ፣ ኮሜርሻል ውስጥ ስትሰራ ሃይ ፍሬም ሬት ግዴታ ነው፣ ስሎ ሞሽን ስለሚያስፈልግህ ማለት ነው። ሶ እነዛ ነገሮች ኮንሲደር ማድረግ አለበት። በአጠቃላይ እነዚህ ናቸው። ብዙ ማለት ይቻላል፣ ግን በዚሁ እንቋጨው። በዚህ እንጨርስ። ቀጣይ ደግሞ በደንብ ሀሳቦችን ይዘን ሰፊ ርዕስ እንደምናወራ ተስፋ አደርጋለሁ። አሁን ያው አጠር ያሉ መልሶች ነው እንትን እያልን በቀጣይ ደግሞ እንደዛ እናስባለን። እስቲ እዚሁ ሀሳብ ላይ ሳንወጣ ዘግሽ ስለ ካሜራ ቦዲ ካወራን አይቀር እስቲ ስለ ሌንስ እናወራ፣ ወይም ደግሞ ስለ ሲኒማ ሌንሶች እናወራ። እስቲ ምን ትለናለህ? ሲኒማ ሌንሶችን ስለመምረጥም ቹዝ ስለማድረግም እስቲ በዛውም ተያይዘው አንሳቸው። ሲኒማ ሌንስ እና ስቲል ሌንስ ልዩነታቸው ምንድነው? ሲኒማ ሌንስ ስንል ያው ከስሙ እንደምንረዳው ሁለቱም ሲኒማ ያው ለሲኒማ የተሰራ ለፊልም ሜኪንግ የተሰራ ማለት እንችላለን። ፎቶግራፊ ሌንስ ወይም ደግሞ ስቲል ሌንስ ደግሞ ስንል ለፎቶግራፊ የተሰራ ነው ማለት እንችላለን። ያ ማለት ግን በስቲል ሌንስ ወይም በፎቶግራፊ ሌንስ ቪዲዮ ወይም ደግሞ ሲኒማ ይሰራ ማለት አይደለም። ሌላው ሲኒማ ሌንስ ላይ ከምናገኛቸው ከፎቶግራፊ ሌንስ የሚለዩባቸውን ነገሮች ስንመለከት ሲኒማ ሌንስ ብዙ ጊዜ አይተህ ከሆነ ሲኒማ ሌንስ ላይ አውቶ ፎከስ አታገኝም፣ ማኑዋል ሌንስ ነው ያለው። ያ ለፊልም ሜኪንግ ምን አይነት ነገር ይሰጣል? ለፊልም ሜኪንግ አድቫንቴጅ አለው። ለምሳሌ ፎከስን ማኑዋሊ በራስህ ስትሰራ ለስቶሪ ቴሊንግ በጣም ጠቃሚ ሆኖ ልታገኘው ይችላል። ለምሳሌ በቀላሉ ፎከስ ራክ ማድረግ ከምትፈልገው ሰብጀክት ወደ ምትፈልገው ማለት ነው። ያ የተመልካቹን አቴንሽን ድሮ ማድረግ ትችላለህ። ሌላው ደግሞ አፐርቸር ሪንግም አለ። ያ ደግሞ ለምሳሌ ከኢንዶር ወደ አውትዶር ከአውትዶር ወደ ኢንዶር ስትመጣ ኤክስፖዠርህን ስሙዝ በሆነ መልኩ ማስተካከል ትችላለህ። እነዚህ ነገሮች ሲኒማ ሌንስ ላይ የምታገኛቸው ፊቸሮች ናቸው።
ወደ ፎቶግራፊ ሌንሶች ስትሄድ ደግሞ ቀደም እንዳልኩ ለሶሎ ፊልም ሜኪንግ በጣም ተመራጭ ናቸው። ብዙ ጊዜ ሶሎ ፊልም ሜከር ሆነ ማኑዋል ሌንስን ኦፕሬት ማድረግ ማኑዋል ፎከስ ኦፕሬት ማድረግ በጣም ከባድ ነው። ስቲል ሌንሶች ግን ጥሩ የሆነ ኦፕቲካል ኳሊቲ ያለው ስቲል ሌንስ ካለ አውቶ ፎከስን ዲስ ዴይስ በኤአይ የታገዘ ነው ብዙ ካሜራ ላይ አውቶ ፎከስ ሲስተም ሰው አንዳንዱ ላይ ጥሩ አይደለም ለስ ፕሪሳይዝ ነው። ግን ደግሞ እንዴት ማኔጅ እንደምታደርገው ሴቲንግ ላይ በደንብ ካወቅ አውቶ ፎከስ ጥሩ አድርጎ የሚሰሩ ሌንሶችም አሉ ስቲል ሌንሶች ማለት ነው። በዛ ረገድ ስቲል ሌንሶች ለሶሎ ፊልም ሜከር ሊያግዙ ይችላሉ። ወደ ሲኒማ ሌንስ ደግሞ ስትሄድ አይተ ከሆነ ብዙ ጊዜ ሲኒማ ሌንስ ፎከስ ፑል የምታደርግበት ሪንግ ላይ ዲስታንሶቹ ሁላ ተቀምጠዋል በቁጥር ማለት ነው። ሶ በቀላሉ ፎከስ ፑል ለማድረግ ይቀላል። የትኛው ሰብጀክት ላይ ሩቅ ነው ቅርብ ነው የሚለውን እዚህ ላይ ማርክ በተደረጉት ማርከሮች ማወቅ ትችላለህ። ያ ሊያግዝ ይችላል። ሌላው ስቲል ሌንስ ላይ ማኑዋሊ ፎከስ ፑል ማድረግ ፕሪሳይዝ አይደሉም። ሪንጋቸው ራሱ ሊያስቸግር ይችላል ብዙ ጊዜ ለዛም ስላልተሰሩ ማለት ነው። ሌላው ሲኒማ ሌንስ ላይ የምታገኘው አሪፍ ፊቸር እኔም ቪዲዮ ሰርችበታለሁ ዩቲዩብ ቻናል ላይ እዛ ላይ በደንብ የተብራራ ቪዲዮ ማግኘት ይችላሉ። ትልቁ ዲፍረንስ ቲ-ስቶፕ እና ኤፍ-ስቶፕ ነው። ቲ-ስቶፕ ሲሆን ትክክለኛ ላይት ትሩ ላይት ትራንስሚሽኑ ተለክቶ ነው እዛ ላይ የሚጻፈው። ለምሳሌ T1.8 ነው አንድ ሌንስ እንበል 24 ሚሊ ሜትር ማለት ነው። ሌላ ደግሞ 80 ሚሊ ሜትር የሆነ T1.8 ሌንስ ብታመጣ እኩል ላይት አያስተላልፉ ማለት አይቻልም። ምክንያቱም ተለክቶ ስለሆነ ላያቸው ላይ የተጻፈው ትሩአውት ኦል ዲፍረንት ፎካል ሌንግዝ ሌንሶች ተመሳሳይ የሆነ ላይት ትራንስሚሽን ነው የምታገኘው ማለት ነው። ሜቢ ስቲል ሌንሶች ላይ የተለያየ ሚሊሜትር ስትጠቀም ሴቲንግን ግዴታ ክራንክ ማድረግ ሊጠበቅብህ ይችላል ኤክስፖዠሩ ስለሚለያይ ማለት ነው። ሶ ሲኒማ ሌንስ ላይ ሚሊሜትሮች ስትቀያየር ኮንሲስተንት የሆነ ኤክስፖዠር እንድታገኝ ቲ-ስቶፕ ላያቸው ላይ ተጽፏል እና ያንን እያየ ነው ተመሳሳይ የምታደርገው ማለት ነው። ሶ ቲ-ስቶፕ ትክክለኛ ትሩ ላይት ትራንስሚሽኑ ነው። ኤፍ-ስቶፕ ደግሞ የቴዎሬቲካል ላይት ቫልዩ ነው። ያ ማለት የአፐርቸሩ ቀዳዳ ተለክቶ በስሌት የተቀመጠ ነው ኤፍ-ስቶፕ ማለት ነው። ሶ ትልቁ ሲኒማ ሌንስ እና ከአውቶ ፎከስ እና ከማኑዋል ፎከስ በተጨማሪ ትልቁ ዋናው ዲፍረንስ የቲ-ስቶፕ እና የኤፍ-ስቶፕ ነው። ሌላው በሲኒማ ሌንስ እና በስቲል ሌንስ መካከል ያለው ዲፍረንስ ምንድን ነው? የፎከስ ብሪዚንግ ዲፍረንስ ነው። ሲኒማ ሌንስ ላይ በጣም ሚኒማል ነው ፎከስ ብሪዚንጉ ማለት ነው። ያ ማለት ፎከስ ፖይንትን ስትቀይር ወይ ፎከስ ስታስተካክል አብሮ ዙም ያደርጋል አንድ ሌንስ ማለት ነው። ያ ስቲል ሌንስ ላይ በጣም የተጋነነ ነው አንዳንድ ስቲል ሌንሶች ላይ ማለት ነው። ቅርብ ጊዜ ላይ ሶኒ ያወጣው ፊቸር ነበረ ፎከስ ስታስተካክል ፎከስ ብሪዚንጉን ካንስል የሚያደርግ ሴቲንግ ማለት ነው። የተወሰኑ ሰፖርት የሚያደርጋቸው ሌንሶች ብቻ ነው ያሉት። ያው ሁሉም ሌንስ ላይ አይሰራም። ግን ምንድነው በአጠቃላይ ሲኒማ ሌንስ ላይ ያለው ደግሞ ጥሩ ፊቸር ምንድነው? ፎከስ ብሪዚንግ በጣም ሚኒማል ነው። አንዳንዱ ላይ ጭራሽ የለም ማለት ትችላለህ። ፎከስን ስታስተካክል ተወሰነ ዙም የሚያደርጋት ፓርት በጣም ትንሽ ነው ሲኒማ ሌንስ ላይ ማለት ነው። በአጠቃላይ ሲኒማ ሌንሶች ኤክስፔንሲቭ ናቸው። ለፕሮዳክሽን ፎከስድ ናቸው የተሰሩበት መንገድ ማለት ነው። ቢግ ፕሮዳክሽን የተሰሩ ናቸው። በእርግጥ አሁን ላይ አይተህ ከሆነ አዳፕተር ተሰርቷል የአውቶ ፎከስ አዳፕተር እና በጣም የገረመኝ እንደ ልክ አውቶ ፎከስ ሰፖርት እንደሚያደርግ ሌንስ ነው አክት የሚያደርገው። ምክንያቱም ትክክለኛ የካሜራውን አልጎሪዝም የካሜራውን ትራኪንግ ሲስተም ነው የሚጠቀመው ማለት ነው። ያ ወደ ምን ያመዝናል? አውቶ ፎከስ ትላልቅ ፕሮዳክሽኖች ላይ ኮንሲደር እየተደረገ እየመጣ እንደሆነ ነው ማየት የሚችለው። በእርግጥ ሁሉም ትልቅ ፕሮዳክሽን ያንን ይጠቀማል ሳይሆን ሲኒማ ሌንስን በሶሎ ፊልም ሜኪንግ ትናንሽ ፕሮዳክሽኖች ላይ ጥቅም ላይ እየዋሉ ስለመጡ እንደገናም ደግሞ ቺፕ የሆኑ ሲኒማ ሌንሶች እየተመረቱ ነው። ሶ አውቶ ፎከስ ሲኒማ ሌንስ ላይ ሰፖርት እንዲያደርግ እየተሰሩ ያሉ የአውቶ ፎከስ አዳፕተሮች መምጣታቸው በጣም አሪፍ ነገር ነው ብዬ አስባለሁ። እንደ ሶፍትዌር አፕዴት ማድረግ ጨምረውበታል። ኦልሬዲ ካሜራውን አፕዴት ስታደርገው አፕግሬድ ስታደርገው አብሮ አውቶ ፎከስ ሰፖርት እንዲያደርጋ ሶ እዚህ ጋር ይሄኛው ሌንስ ይበልጣል ይሄኛው አሪፍ ነው ምናምን ሳይሆን ኦብቪየስሊ ለፊልም ሜኪንግ ሲኒማ ሌንስ ተመራጭ ነው። ለሶሎ ፊልም ሜከር ደግሞ ስትሆን አውቶ ፎከስ ላይ እንዲያግዝህ ወደ ስቲል ሌንስ ትሄዳለህ። ዋናው ነገር ግን በሁለቱም ሌንስ ተጠቅመህ ጥሩ ኢሜጅ ክሬት ማድረግ ትችላለህ ማለት ነው። ዋናው ስቶሪ ቴሊንግ አፕሮች ነው። ፍሬሚንግ፣ ኮምፖዚሽን፣ ሙቭመንት፣ ላይቲንግ አሪፍ ይሁንና ኤክስፖዠር
አመጣጠን አሪፍ ይሁን እንጂ በሁለቱም ሌንሶች ጥሩ ኢሜጅ መስራት ትችላለህ። ዲስ ዴይስ አሁን በስልክም ጥሩ ሙቪ እየተሰራ ስለሆነ ማለት ነው። አንድ ቻሌንጅ የሚያደርግ ጥያቄ ስጠይቀ ማለት ነው። ሰዎችን በጣም ቻሌንጅ የሚያደርግ ጥያቄ ነውና አይኑ መምረጥ ይከብዳል። ግን ላይፍ ታይም ላይ አንድ ሌንስ ቹዝ አድርግ ብትባል 35 ምንም አይከብደኝም። ያ እኔ እንደውም ከከበደ ከ1 እስከ 3 ላደርግ አይከብደኝም 35 ያ ለምን ልመርጥ ቻልክ? 35 ሶኒ ካሜራ የመጀመሪያ እንኳን አይደለም ከ6400 በኋላ A7 III ነበረኝና በጣም ብዙ ሪሰርች አረኩ አየውና የመጀመሪያ የገዛሁት ሌንስ 35 እና ለሁሉም አይነት አንግሎች ስዊት ስፖት ነች። ዋይድ መስራት ፈልግ ኦብቪየስሊ ያው ፕራይም ሌንስ ነው መራቅ ይጠበቅብሃል። ክሎዝም ስታደርግ እንደ ኤክስትሪም ዋይድ ሌንስ ፍጥጥ አድርጎ ዲስቶርት አያደርግብህም ዋይድ ማድረግ ስትፈልግም እና አይ ቲንክ 35 ከአይናችን እይታ ጋር ተመሳሳይ ይመስለኛል። 35 እና 50 ናቸው አይደለ? ከኛ ከሰው እይታ ጋር ሉክ የአይንህ ምታ አይነት ሉክ ይሰጣል የሚባለው አንድ በዛ ነው። ግን የመረጥኩበት ትልቁ ምክንያት ምንድነው? ክሎዝ አፕም ሚዲየምም ዋይድም ለመውሰድ አመቺ ነው። እና ደግሞ ሉኩም ብዙ ጊዜ አይተው ከሆነ 35 ሉክ ይለያል ከሌላው ሌንስ። በዚሁ ኦሬዲ ካሜራ ቦዲ አየን፣ ሌንስ አየን። ከዛ ከሌንስ ደግሞ ፊት ወደ ኤንዲ ፊልተር እንድንመጣ ፈልጋለሁ። ያው እናሳጥረዋለን፣ ፖይንቱን እናስረዝመው። የጠየቅኩ ምክንያት ያው ዲስከሽንም ስለሆነ ሚስ አንደርስታንዲንግ አለ፣ ትልቅ ሚስ አንደርስታንዲንግ አለ። እኔ በማስበው እዚህ እኛ ሀገር ውስጥ ማለት ነው፣ እኔም ከገጠመኝ አንፃር ማለት ነው። ስለ ኤንዲ ፊልተር እና ስለ ዩቪ እንድናወራ ፈልጋለሁ። ምክንያቱም የሆነ ቦታ ሆኜ ስራ እየሰራሁኝ እኔ ሄጄ ማምጣት አልቻልኩም። ሰው ልኬ ሳስመጣ ኤንዲ ፊልተር ብዬ ነበር ያስመጣሁት። ከዛ ሲመጣልኝ ዩቪ ፊልተር ሆኖ አግኝቼዋለሁ እና ከባለቤቱ ጋርም ኮሚኒኬት ስናደርገው ኤንዲ ፊልተር ነው ብሎ ደምድሟል እሱና እና እስቲ ስለዚህ እንድናወራ ፈልጋለሁ። ምን ልዩነቱን ምን ኤንዲ ፊልተር ምንድነው የሚለው ነገር እንድናይ ፈልጋለሁ። አንዳንዴ ከስሙ በመነሳት መረዳት ይቻላል። ምንም አሁን ዩቪ ፊልተር ያልከው አልትራቫዮሌት ላይቶች ከት የሚያደርግ ነው። በብዛት አሁን ማናየው ኦሬዲ ካሜራዎቹ ሲሰሩ ሴንሰሩ ላይ አልትራቫዮሌት ላይት ከት የሚያደርግ ቴክኖሎጂ ተገጥሞ እየመጣ ስለሆነ ነው። ፊልም ሜኪንግ ላይ በጣም ወሳኝ የሆኑ 3 ፊልተር አይነቶች አሉ። ግዴታ ማለት ግዴታ ሳይሆን የክሪኤቲቭ ቾይስም ሊሆን ይችላል። አንደኛው ግን ግዴታ ነው፣ ኤንዲ ፊልተር ማለት ነው። ልክ ላይናችን ብርሃን የበዛበት ፀሐይ ላይ ስንወጣ መነጽር እንደምናደርገው ሁሉ ለካሜራም ኤንዲ ፊልተር ግዴታ ነው። ቫሪያብል ኤንዲ ፊልተሮች አሉ፣ እንዲሁም ደግሞ ፊክስድ የሆኑ ኤንዲ ፊልተሮች አሉ። ያ 3 ወሳኝ ፊልተር ነው የምላቸው ኤንዲ ፊልተር፣ ሲፒኤል እና ብላክ ፕሮሚስድ ፊልተሮች ናቸው። ኤንዲ ፊልተር ኢዝ በጣም ማንዳቶሪ ወሳኝ የሆነ ነገር ነው። ምክንያቱም ብዙ ጊዜ ቢጊነር ሲኮን ኤንዲ ፊልተር ሳይዝ ይወጣና ኤክስፖዠርህን ለመመጠን አይሶ ይቀነሳል። ከዛ ኤክስፖዠር አይመጣም። አፐርቸር ሲዘጋ ደግሞ ዴፕዝ ኦፍ ፊልድ ሻሎ የሆነ ዴፕዝ ኦፍ ፊልድ ታጣለ። ባክግራውንድ ብለር ፈልገህ ግን አታገኝም። ሶ የመጨረሻው አማራጭ ሸተር ክራንክ ማድረግ ይሆናል። ሸተር ደግሞ በጣም በጨመርክ ቁጥር ጂተር የሆነ ሞሽን ነው የምታገኘው። ሞሽን ብለር ታጣለ። ሶ ሲኒማቲክ የሆነው ሞሽን ብለር ታጣዋለ። ቪዲዮ በጣም ጂተሪ ይሆናል፣ በጣም የተከታተፈ ይመስላልና እንቅስቃሴዎች ይረብሻሉ እዛ ስክሪኑ ላይ ስታየው ማለት ነው። ሶ ያንን ሜንቴን ለማድረግ ሲኒማቲክ የሆነ ወይም ደግሞ ሞሽን ብለርን ሜንቴን አድርገህ ለሜድ 180 ዲግሪ የሚባለውን የሸተር ሩል ለመጠበቅ ኤንዲ ፊልተር ግድ ነው ማለት ነው። ሶ ኤንዲ ፊልተር ጥቅሙ አንደኛው የመጀመሪያው እሱ ነው። ሌላው ሲፒኤል ፊልተር ነው። ሲፒኤል ፊልተር ለምንድነው የሚጠቅመን? ሰርኩላር ፖላራይዘር ፊልተር ይባላል። ሪፍሌክሽኖችን ሬዲዩስ ለማድረግ ነው። ከሰው ስኪን ላይ ሊሆን ይችላል፣ ከግላስ ከዋተር ላይ ማለት ነው። ለምሳሌ በቀላል ምሳሌ ዩቲዩብ ላይም ከዚህ በፊት ሰርቼው አውቃለሁ። ከውጪ መኪና ለምሳሌ ከውጪ ማውንት አድርገህ መኪና ውስጥ ያለ ሰው ስትቀርጽ ሪፍሌክሽን በጣም ያስቸግራልና ሪፍሌክሱን ሬዲዩስ ለማድረግ ለመቀነስ ይጠቅማል። እንዲሁም ደግሞ አንዳንድ እንትኖች ላይ አይተህ ከሆነ አንደር ዋተር ሁላ ማየት ያስችላል። የላይኛው ሪፍሌክሽን ያወጣና ጥርት ያለ ነገር እንድታይ ያስችላል። ሌላው ስኪን ላይ ያለ ሪፍሌክሽን
ለመቀነስም ያስችላል። ሶስተኛው ፊልተር የፕሮሚስት ነው። ፕሮሚስት ፊልተር ብዙ ጊዜ ድሪሚ ሉክን ክሬት ለማድረግ እንጠቀምበታለን። እንዲሁም ደግሞ ዲጂታል ሻርፕነስን ለማድረግ ብዙ ጊዜ አሁን ያሉ ሃይ ሪዞሉሽን ያላቸው ካሜራዎች በጣም ሻርፕ ናቸው ኢሜጁ እና በጣም ሻርፕ ከመሆን ይልቅ ስሙዝ ሲሆን ይመረጣል አይደል? ያን ሉክ በኤዲቲንግ በኋላ ከመሞከር ቀድመን ካሜራው ላይ ስሙዝ ለማድረግ የምንጠቀምበት ፊልተር አይነት ነው። እንዲሁም ደግሞ ሃይላይት ላይ የተወሰነ ሮል ኦፍ ለማየት ወይ ደግሞ ሃይላይታችን ግሎ እንዲያደርግ የምንጠቀምበት የፊልተር አይነት ነው ማለት ነው። ስለዚህ 3 ወሳኝ ፊልተሮች አሉ መጠቀም ያለብን። ኤንዲ ኢትስ መስት፣ ሲፒኤልም አስፈላጊ ነው። ፕሮሚስት ግን የክሪኤቲቭ ቾይስ ጉዳይ ነውና ፕሮሚስት ስትጠቀም ሶፍት ስለሚያደርግልህ ግሎ ስለሚያደርግልህ በኋላ ኤዲቲንግ ላይ ዲሳይድ ማድረግ ትችላለህ። ግን የምትፈልገውን ቀድመ ካወቅ ቀድመ ይህንን ፊልተር መጠቀም ትችላለህ ማለት ነው። በጣም ይሄን ይመስላል። ይህን ለመጠቀም እንግዲህ እንዴት ነው የምናገኘው የምትሉም ሰዎች ልኖሩ ስለሚችሉ ቀጥታ ኦርደር ማድረግ ትችላላችሁ። አንድ ላይ የያዘ አለ ኤንዲ ፊልተር እና ሲፒኤልን በአንድ ኪት ሆኖ አለ። እሱን ኦርደር ማድረግ ትችላላችሁ። እንግዲህ ይሄኛውን ፕሮግራም ስናዘጋጅ አንደኛውን ፖይንት ምን መሰለ ቢጊነሮችን ለመንካት እነሱን ተኮር ያደረገ ነገር እንድናወራ ፈልጋለሁና እስቲ ጀማሪዎች መሳሳት የሌለባቸው ነገሮች ብለህ የምታስባቸውን ፖይንቶች ብታነሳልኝ ደስ ይለኛል። ቅድም ካነሳ ነው ነገር ይጀምራል። ብዙ ጊዜ ቢጊነር ስትሆን ሚስቴክ ያው የትኛውም ፊልም ሜኪንግ ጆርኒ ላይ ማይጠፋ ነገር ነው። ግን ሚስቴኮቹን እያረምክ መሄድ ደግሞ ለትምህርት ይሆናል። ጀማሪ ስትሆን ደግሞ ቤዚክ የሚባሉ ነገሮችን ትሳሳታለህ። እነዛን ነገር ስህተት የሚመጣው ከመሞከር ብዙ ከመስራት ስለሆነ ስህተት ጥሩ ነገር ነው ብዬ አስባለሁ። ግን ያንን ደግሞ እያረሙ መሄድ ደግሞ እንደው ስኪል እያዳበርክ ነው የምትሄደው ማለት ነው። የመጀመሪያው ትልቁ ስህተት ፕሪፕሮዳክሽን አለማድረግ ነው። ቀድሞ ላይትህን ፕላን አለማድረግ፣ ቀድሞ ሾት ሊስት አለማውጣት፣ ቀድሞ ብሎኪንግህን አለማየት፣ እነዚህ ነገሮች በጣም ትልቅ ፕሮብሌም ናቸው ብዬ አስባለሁ። ስለዚህ ቢጊነርስ ላይ የመጀመሪያው የሚታየው ትልቁ ችግር ፕሪፕሮዳክሽንን ጥቅቅ አድርጎ አለመስራት ነው። ሌላው ቀጣዩ ደግሞ ጊርን ኦቨር ዩዝድ ማድረግ ነው። ፎከስ ማድረግ ጊር ላይ ቀድም ያለው ማለት ነው። እንዴት ነው አርቲስቲክ ሳይዱን እና ቴክኒካል ሳይዱን ባላንስ እናደርገው ብለናል። ጀማሪ ላይ ብዙ የሚታየው ችግር ጊር ላይ ፎከስ ማድረግ ነው። ሴቲንግ ላይ ካሜራ ላይ ጎበዝ ይኮንና ኮምፖዚሽን፣ ፍሬሚንግ፣ ካሜራ ሙቭመንት ላይ ኢንቴንሽናሊ ያልሆኑ ዝም ብሎ ስለሚያምር ብቻ መቅረጽ ይሆናል ማለት ነው። ያ ደግሞ ሌላው ትልቁ ሚስቴክ ነው። ሌላው ላይቲንግ ላይ በደንብ አለመስራት። ላይቲንግ ሲኔማቶግራፊ ላይ ትልቁና በጣም ዋናው ወሳኙ ነገር የሚባለው ላይት ነው። ካሜራ ምንም ላይት ካላገኘ ካፕቸር አያደርግም አይደል? ስለጨለመ ብቻ ደግሞ ላይት ማብራትም ትክክል አይደለም አይደል? የላይት ዳይሬክሽን፣ ላይት ኳሊቲ፣ ላይት ኢንቴንሲቲ፣ የላይት ፖዚሽን ስቶሪውን የሚደግፍ ወይ ስቶሪውን የሚናገር ሙድ ክሬት የሚያደርግ ኢሞሽናሊ ነገሩን ወደ ተመልካቹ የሚያስተላልፍ መሆን አለበት። ላይት ላይ ትኩረት አለማድረግ ሌላው ትልቁ ስህተት ነው። ኢንኮንሲስተንት የሆነ ኤክስፖዠር ከዚህ ጋር ተያይዞ ማለት ነው። ብዙ ጊዜ ጀማሪም በቀላሉ የምትለየው ትሩአውት ኤቭሪ ሾትስ አንደኛው በጣም ዳርክ ነው፣ አንደኛው ብራይት ነው፣ አንደኛው ይሄ ኮንሲስተንት የሆነ ኤክስፖዠር ኮንትሮል አለማድረግም አንደኛው የቢጊነር ሚስቴክ ነው። ሌላው ፑር ኦዲዮ ሪኮርዲንግ ነው። ብዙ ጊዜ ምስል ላይ ትኩረት ይደረግና ኦዲዮ ላይ ችላ ይባላል። ሌላው ካሜራ ሙቭመንት ላይ ትራይፖድ ላይ መሆን ያለበት መቼ ነው? ካሜራው መንቀሳቀስ ያለበት መቼ ነው? ሼኪ ሆኑ ብዙ ጊዜ ሃንድሄልድ እንደ ፕሮፌሽናል ወይ ደግሞ እንደ አርቲስቲክ ክሬቲቭ ቾይስ ተደርጎ ይወሰዳል። ቦታ አለው ሁሉም ነገር። ሃንድሄልድ ስትጠቀም፣ ሼኪ ፉቴጅ ስትጠቀም፣ ሙቭመንት ስትጠቀም፣ ትራይፖድ ስትጠቀም ሁሉም ቦታ አላቸው እና ሁሉንም ያለ ቦታው መጠቀም። አሁን ደግሞ ብዙ ጊዜ ጊምብል በጣም አክሰሰብል ስለሆነ ሆል ሹቲንግ ጊምብል ያስክ ማለት ግዴታ ሙቭ ማድረግ አለብህ ማለት አለ። ጊምብል ስተዲም ሆነ እኮ ቀጥ አድርገህ ለመቅረጽም ሊጠቅምህ ይችላል። የካሜራ ሙቭመንቶችን ያለ አግባቡ መጠቀም ማለት ነው። ሌላው ኮምፕሊኬትድ ሾቶችን ከምክንያት ውጭ መጠቀም ማለት ነው። አሁን ደስ ስላለ ብቻ ኦቲኤስ ሹት ደስ ስላለ ብቻ ፎርግራውንድ ማስገባት ሳይሆን ምክንያት ቢኖረው ጥሩ ነው ማለት ነው። ኦቨር ዩዝ አለማድረግ።
ሌላው ፎከስን ፕሮፐርሊ ያለመቆጣጠር። ብዙ ጊዜ አሁን ማኑዋል ሌንስ ስትጠቀም በጣም ኬርፉሊ ካልተከታተልክ ሰብጀክትህ ሙቭ ሲያደርግ ማኑዋል ሌንስ እየተጠቀምክ ፎከስ ይሰጣል እና ያንን ኢግኖር ማድረግ በኋላ ማትመልሰው ነገር ስለሆነ እሱ ላይም በጥንቃቄ መስራት ማለት ነው። ሌላው ኮምፖዚሽንና ፍሬሚንግ ሩልን ኢግኖር ማድረግ፣ ቤዚክ የሚባሉ ኖዝ ሩም፣ ሄድ ሩም እንዲሁም ደግሞ 180 ዲግሪ ሮል የሚባሉትን ነገሮች ኢግኖር ማድረግ፣ እነዚህም የጀማሪ ስህተቶች ናቸው። ሌላው ቴስት ሾቶችን አለማድረግ፣ ቀደም እንዳልኩ ነው ፕሪ ፕሮዳክሽን ላይ ይካተታል። ምንጊዜም ሾት ከመጀመር በፊት አንድ ቢጊነር ቀድሞ ቴስት ማድረግ አለበት ይሆናል አይሆን የሚለው ማለት ነው። ሌላው ደግሞ ከስህተት አለመማር ነው። ትናንሽ የሚመስሉ ስህተቶች ዛሬ አልፋቸው ነገ ትደግማቸዋልና እያንዳንዱ በየቀኑ ፕሮዳክሽን ስራ ላይ የሚያጋጥሙን ስህተቶች እያረምክ መሄድ አለበት። እንዲህ ስል ደግሞ ስህተትን የሚያርምህም ደግሞ ከአንተ ደግሞ በእውቀትም በልምድም በለጥ ያለ ሰው ጋር ደግሞ ተጠግተህ ማየት፣ ስራህን ጀጅ እንዲደረግልህ መስጠት ጥሩ ቶሎ ልምድ ለማግኘት የሚጠቅሙ ነገሮች ናቸው ማለት ነው። በአጠቃላይ ይሄ ነው። በጣም አሪፍ ኦልሬዲ ገልጸኳል። እኔ ምንም የሚጨምርበት ነገር የለም። እንዳልከው ቅድ ማውጣት፣ ድምፅ ላይ ፎከስ ማድረግ፣ ሁሉም ሽቶች ሙቭመንት አያስፈልጋቸውም። እነዚህ ቢጊነሮች በደንብ ከጠቀስካቸውም ሌሎችም አንጻር በደንብ ጀማሪዎች እንትን ይሉታል እና እኔ በአንተ ከጠቀስከው ውጭ ሌላ ሳይድ ደግሞ ምንድነው ቱማች ኮሚኒኬት ብዬ አስባለሁ። ጀማሪዎችም የሚያደርጉት ነገር ምንድነው በጣም በአንዴ ብዙ ሰው ለማግኘት ይሞክራሉ። ያ እንደ ስህተት ሳይሆን አሪፍ ነው፣ ግን ምንድነው አንድ ቦታ ፎከስ ላታደርግ ትችላለህ። ለምሳሌ የተለያየ አይነት እውቀት ትወስድና ጀማሪ ስትሆን መሀል የመቅረት ሀሳብ አለና እንደዛ ባታረጉ አንድ ነገር ላይ ፎከስ እንደዛ ብታረጉ ብዬ አስባለሁና በጣም አመሰግናለሁ ጸግሽ። በጣም አሪፍ ቆይታ ነበር። በደንብ ሌላ ጊዜ ደግሞ እርግጠኛ ነኝ ታይም ይኖራል በደንብ በሰፊ እንደምንጫወት። ቴንኪዩ ስለመጣ አመሰግናለሁ። የዛሬ የነበረን ቆይታ እንግዲህ ይሄን ይመስላል። እስከ መጨረሻው ስለቆያችሁ ከልብ እናመሰግናለን። በቀጣይ እንግዲህ ብዙ እንደዚህ አስተማሪ የሆኑ ዝግጅቶችን እናቀርብላችኋለን። የሁለታችንንም ቻናል ሰብስክራይብ ማድረግ እንዳረሱ። በቀጣይ እስከምንገናኝ መልካም ጊዜ